እንደዚህ አድርጎ ሚዲያ ላይ ጭራሽ ቪዲዮ ቢለቅ ኖሮ ሲጣርጌ ነበር ምገለው ሲጣርጌ አለቀውም ነበር በቆንጭራ ነበር አናቱ ኤርጋ ብስኩታ ኮሲንጄ ኤርጋ ዋን ሁንዳ ከናሶፍተን አኒ ከበጃን ሲታሰውንኮ አናፍ ፋይዳ ከናፍ ፋይዳ አከሚቃ ዋይ ክያ አኒ እህቴ ሱመያ እንኳን ከዚህ ከልጅዮ ጥፊ አላህ ተረፈሽ ነው የምለው። እንኳን ባለፈው እናቴ ተሸፋፍነሽ ሄደሽ እንኳን በሰላም መጥታልሽ ወደ አዲስ አበባሽ ማለት ነው እንዴ። አዲያማ ሁለተኛ ከሄድሽ ነቅላ ነው የምለቅሽ በጥፊ። ልጆችሽ አይቀሩ አንቺ አትቀር። ይገፋፋታል፣ ሴትዮዋ ሸይጣን ነው የሚገፋፋት። አንቺ እንዴት ነው ልጅቷን የመታቻት? ኢላሂ ንቂታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው ሁሉ ሰላም፣ ሁሉ መልካም ነው። ለቻናሉ አዲስ ናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ቡኒ ላዩ እንዴት ይደበድብሻል ብላ ስል እንግዲህ ጅብሪል ላከው። ይቺ ጓደኛ ሳትሆን ሲጀምር ጉደኛ ናት እና እንዴት ይደበድብሻል? እንዴት አንቺ ሳትመጪውም ለሁለት ይዘን እንደበድበዋለን ይቻ አሮጊት እያለች እንግዲህ ሱመያን እየተሳደበች ነው። አሁን አንቺ ቡኒ ከሱመያና ከአንቺ ማን ነው አሮጊትነቱ? እስኪ ቋይታችሁ ፍረዱ። እስቲ ማን ነው ትልቁ ማን ነው ትንሹ? ያስታውቃል እኮ በሶራ ራሱ እና የባክሽ ይሄን ቮይስ ከሰማሽ መልሽልኝ፣ ወይም እኔ ጋር ነኝ። ምንም ቢሆን እኔ ጋር ነኝ። አይ በፊት እኔ ነው የምታማክሪው በክፉም በደጉም። እና አሁን ዛሬ ምኑ ታይቶሽ ነው? ወዴት ነው የገባሽው? ደውይልኝ፣ ስልክሽን ደግሞ ክፈችው ወይም ቮይስ መልሽልኝ። እንግዲህ ማን ነው አሮጊቱ? ማን ነው እዚህ ጋር? እስቲ ፍረዱ። ቡኒ ናት ሱመያ? እስኪ እያያችሁ ፍረዱ። እስኪ ይቺ ቡኒ የምትባል ባሏ በቀበቶ ይዞ ታለበለባት። ሰላማዊ ሰልፍ መውጣት አለብን። አንቺ ምን ቤት ነሽ? በቃ አንቺ ምን ቤት ነሽ? መብቱ ነው ሚስቱን መግረፍ መብቱ ነው። ሰይድ የመግረፍ መብት አለው። አለቀ። እንደውም በዘነዘና ነበር አናቷን ማለት። እናንተ ለሁለቱ ናችሁ ስትሰርቧት አልነበር እንዴ? እኛ ሱመያ የመላው አረብ ሀገር ሆነን ነው ለሷ የምንቆሙ ማለት ነው። ለምን የስደት እህታችን ናት። ምን አንቺ ጥልቅ አረገሽ? የእርጎ ዝንብ የወተት ዝንብ ዝንቦች ወተት ይወዳሉ። ዘምግብት የእርጎ ዝንብ ዙምባ ጩምላቃ። ስለዚህ ስቶፕ ከሱመያ አናት ላይ ውረጂ። አንቺ ነሽ እንዴ ሰይድ ሂደኪች ቡኒ ነው ቡን አርግልን። እንዴ ደግሞ በነካጅህ ወንድሜ እንዲቹ ቡን የሚለው ሴትዮ እንዲ ቡን አርግልን። ይሄው ሃዩን በቃ ዲቪድም ነው። ለዛ ነው ለኪ ኮርስ ወስዳ ነው ለኪ ብዛ ቡል አደረገሽ። እየተመካከሩ ደግሞ እኮ ምን አለች መስላችሁ ለዚህ ልጅ ምላቃ ምን አለች መስላችሁ? ለሁለቱን እንሰይድን እንቆጥቆጠዋለን አለች። ለሁለቱን ልምዱ አላችሁ ለመቆጥቀጥ በአናትሽ እንዳይተክልሽ ጩምላቃ ተክሎ እንዳይለቅሽ ወይ ተክሎ ካሜራ ደብቆኩ ብላ ከአሜራው እኮ ነው እናቴ ከአሜራው ነው እሱ አላየም። ለካሜራው አናቷን ብሏት እሱ ወደ ድሬዳዋ ሄደው ወይ ምን በወጣ ወይ ተቃጥሎ በገዛ አገርን አለ ተቃጠልን እኮ ተቃጠለ በገዛ ገንዘቡ ሰይድ ወይ ማዓልቲ ምንስብናችሁ እነዚህ ጩምላቆች አቃጠሉት እኮ ሱመያ እንደሆነች እናትየው አትያዝም አለቃ። እንዲያውም እሱ እዛ ጎንደር ሂዱ ከመጣ ከሰው ባህሪ እዛ ተምሮ መጥቷል። ጆግንነት እያሉት ነው። እንዲያውም ኮስታራ ሆኖ መጣ። ወንዱ እንድሸተተ አሉት። እንደዚህ ሲልበልብ አታዩን በቅበቶ ሐለንጋ አይልህም ለሁ አለንጋ ቢኖር እኮ ለሐለንጋ ነበር ጥሩ። ወይ ሙሽራ አይደል እንዴ አንተ? ሙሽራ ሐለንጋ ነው የሚይዘው። ሌላ ምንድን ነው ያለው? ጩምላቃ ሐለንጋ ኩልልክ እናውሳሃለን እኛ አለና አባቴ ጋር ማመጣ አለሃለሁ። በዛ ነው እንጂ ቀበቱ ማመቻም ማድሙ ቀበቱ ወፈር ያለ ነው እሱ አይምም። ምን ታአት ያለብህ በዘነዘናም ሳይሆን በሐለንጋ ነውና ወይ ደግሞ በአላጋ ታረፈ አላጋ በአላጋ በእሽቦ በሱ ልክ እንደ አለንጋው ነው በሱ
ለብለብለብለብ ለቀቃቸውችን ቡኒንና ይችኛይቱን መልሰው ሱመያን ሲናገሩ እኮ ሰማህ ወይ? ልጆች እኮ ቪዲዮ ያወጣል እኮ። አዎ እስቲ እዛችን የቡኒ እስኪ ጨርሰን ቪዲዮውን እስኪ እንየው ምን እንደምትል ነበርኩ ቅጥቅጥ ማረገው ጭራሽ በቀበቶ ለሰው ልጅ እኮ እጅ ራሱ ትልቅ ነገር ነው። እሱ ከእጅም አልፎ ጭራሽ በእጅ ከመማታትም አልፎ ጭራሽ በቀበቶ አንቺን ይመታሻል። ምን አይነት ድፍረትና ንቀት ቢኖረው ነው? ትንሽ እንኳን ላንቺ ንቀት ቢኖርሽ ቤተሰቦችሽን አያከብርም? ጭራሽ እንደዛ አይነት ነገር ሰርቶ ሚዲያ ላይ የሚለቀው ምን? ወይስ ጎበዝ ጀግና ሰኢድ ማን እንደያጨበጨበለት ነው? እውነት ማን እንደያጨበጨበለት ነው? እውነት ኦሺ እንደዚህ ነገር አድርጎኝ ሚዲያ ላይ የሚለቀው ቢሆን ኖሮ እኔ አልለቀውም ነበር። ኖሮ እንደዚህ አድርጎ ሚዲያ ላይ ጭራሽ ቪዲዮ ቢለቅ ኖሮ ሲጣርጌ ነበር የምገለው። ሲጣርጌ አልለቀውም ነበር። በቆንጨራ ነበር አናቱን 2 ቦታ መከፍልለት። እቺ ጭራሽ በቀበቶ ነው የሚመታኝ። እቺ በቃ እኔ ምን ልበልሻው? እውነት እኔ ብሆን ኖሮ ግን ብቻ ያው እኔ ለማንኛውም ልልሽ የምፈልገው ግን አይ ልንገርሽ ነው ነገር እኔ የሰው ማለት ሰው የሰው ልክ አያውቅም። እውነት ነው እና ግን እውነት ሰይድ እንዲያርጎሽ ሆነ እውነት እኔ ተረተለታለሁ። የማንንም ለቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም። ምክንያቱም ሰይድ እያወቀሽ አንቺን እውነት እንዲማድረጉ በጣም እንግዲህ ቡኒ ራሱ ባሏን በቆንጨራ ነው አናቱን ብላ የምትደፋው። አያችሁ እንግዲህ እቺ ቀፎ ማለት ነው። ሰው እንዴት እሷ እኮ ናት የፖስተችው። ሰይድ እኮ አይደለም የፖስተው ጀማ። ሰይድ ነው እንደ ፖስተው ራሷ ካሜራ ደበቀች፣ ጠበጠባት፣ ራሷ ፖስተችው ለፖሊስ ፍርድ ቤት አቆማለሁ ብላ። እንዴ ሰው እየተሳደቡ እንደ ፍርድ ቤት ይቆማል እንዴ? እሷ እኮ ቪዲዮ እኮ አላት እኮ እሷን የተሳደበችበት ደግሞ ለዘመዶቿ አክብርታ። ዘመድ ካላት ታዲያ ይሄንን ያክል ስድብ ምን ያሳደባት? ምን ወጣ አሳደባት እንዴ? መታፈር በከንፈር ነው። በቃ ሀላስ በስርዓት ቁጭ ብላ ካለች ሚዲያ ላይ አይደለም በስርዓት ቁጭ ብላ ካለች በላ ሀላስ ሱመያ በምትስማማው ልትስማማ ትችላለች። በቃ ሀላስ ባሏን ይዛ ትቀመጣለች። እና እንደዚህ እየተሳደበች እና እንደዚህ እያደረገች ነው እንደ ቤተሰቦች ራሱ ክብር የሚኖራቸው። ስለዚህ ቡኒ በጣም ነው ያበዛሽው። እንደ ቡና ቡን ብለሽ ቅሪና ስነ ስርዓትሽን ያዥ። አትሳደቢ። አዩስ እሽታይ አንቺ ምን ቤት ነሽ? ቀረብሽ ጥቅማ ጥቅሙ ቀረብሽ። አሁን ሂደሽ ቤቱ ተዘግቶ ስለመጣሽ ብቻ የሱመያ ጥቅማት የሱመያ ያከማቸችው ንብረት አዩ ጋር ስላገኘሽው ጥቅማ ጥቅሙ ደግሞ ካዩ ነው የምታገኘው። ምክንያቱም ጨዋታው በብርና አረብ ሀገር ለፍታ ነው ያመጣችሁ እንዴ። አፍሽን አትክፈሽ። ከሱመያ ላይ አናትሽን ሳንልሽ ውረጅ ማለት ነው። ኋላስ ተፈለጉ ሁለታቸው እዛ ይባባሉ። አንቺ ግን ውረጅ። አንቺ ምን ቤት ነሽ ሲጀመር? ምን ጥልቅ አረገሽ? እዛው ተቀመጭ ባልሽ ጋር። ሲጀመር ይሄ የሰይድ ህይወት ነው። ምን አስገባሽ በሁለታችሁ ህይወት ማለት ነው? አንቺ ምን አገባሽ? ተባለቤቱ ያወቀ ቡዳ ነው ይባላል። አንቺ ከሰይድ በላይ ታውቂያለሽ እንደ ህይወት ሀያቱን። አጃይብ አርጋ ዘፈነች። እኛም አልሰማን ምንድን ስትላለ ያገሬ ሰው ጠፋኝ። እናንተ እንዴ ሰለጥንሽ። ስለዚህ ጋይሶችዬ ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። እኔን ማፈምሱኝ እውነት ለመናገር ማለት ነው። እስኪ ይቺ ቡኒን ቡን የሚላትን ቡን ያርገሽ እያላችሁ ኮሜንት ላይ አድርጉ። አንቺ ቡን ያንበላት እንዴ ባሏን እኮ በቆንጨራ ብዬ ደፋዋለሁ አለች እኮ። እናንተ እኔ ፈራለሁኝ። እቺን ፍሩ በቃ። አንተ ሰውዬ ማለት ነው። አንተ ሰውዬ ተጠንቀቅ። ይሄን ቪዲዮ ካየህ ታም በኋላ ይቺ ሚስትህን ለብልበል ለልበቅ አስወጣ፣ ከቤት አስወጣት። የሆነ መሻከል ቢፈጠር አለቀልህ። እመነኝ ያለቀልህ። አናትህን ብላ ከኋላ ብላ ደፍታህ እንደውም ወደዛ አካባቢ እውነት ለመናገር ባሎቻቸውንና ሚስቶቻቸውን እየቀጠቀጡ ዛፍ ላይ እያደረጉ ነው አሉ የሚገርፉት። እያየን ነው በሶሻል ሚዲያ እንግዲህ እውነታው ማለት ነው። ስለዚህ አንቺ ቡኒ ሆንሽ ልጅ ቡኒ ያርግሽና የኢትዮጵያ ኢኮኖሚ። ስለዚህ አርፈሽ ተቀመጭ። ከሱመያ አናት ላይ ውረጅ ነው ውረጅ።
ስትፈልጊ አንቺና ሀዩ ገደል ግቡ አንድ ላይ ሆናችሁ ማለት ነው። ሱመያን ከተናገርሽ ሀዩ ማለት ነው። ግን ሀዩ ልኳ ገብታለች። ሰይድ ልክ አስገብቷታል። ዛሬ ሱመያ በጣም ደስ ብሏታል። እውነቴን ነው የምላችሁ ደስ ብሏታል። እንዴ ቀላል ደስ አላት እንዴ? ደግሞ ሲጀመር የእሷ እኮ የልጆች እናት ስለሆነች ነው ይቺ ስላልወለደችልህ ነው ወይ የምትይው ነገር ሲች ቡኒ ማለት ነው። ቡኒ አርጋትና እንዴ ምን የመሰለች ናት ይቺ ሴትዮ። ግን አሳደግ የማይበደለሽማ አንቺን ነው። እችን በረኪናዋን አይደለም አንቺን ነው። እስኪ አንቺ ምን አገባሽ? ጎበዝ ሰው በራሱ ጊዜ እንዴት ነው ሰይድ ይችን ቡኒ የምትባለውን በነካጅክ እንደው በቃ ባሏን አሸንፋ የሆነ እንደው ጠብጥበጠጥ በቃ አለቀክ። ምንም አንተ ወንድ አይደለም። በቃ በነካጅክ ይችንም ቡኒን ወይ ቪዲዮ እንዲቀጠል አድርግ፣ ዩቲዩብ ላይ እንዲያትመጣ አድርግልን፣ ወይ አለዛ ሂደህ ችግር የለውም የጓደኛ ሚስት አይደል ለብልበህ ልቀቃት። አዎ እና ውዶቼ እወዳችኋለሁ። ሀገራችን አለ ሰላም አላህ ያደርግልን። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ኢትዮጵያ ተሳቅ ወጥቶ ተመቅረት በቃ ይበለን። ቤተሰቦቻችን ሀገራችን አለ ሰላም አላህ ያደርግልን። ጦርነት በቃ ይበል እላለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። እንግዲህ ሱመያም ደስ ብሏት ፈለቅለቅ ብላ መታለች። ቡኒትም እንግዲህ በጓደኛዋ ላይ እንግዲህ እቺ ጡረተኛ የተንጨረጨረ መታለች። እንግዲህ የማናባገድ ይግባ እያልኩኝ ባይ